የሃይማኖት ዝግመተ ለውጥ። ሃይማኖት በአንድ ጊዜ ተሟልቶ የተገኘ ሳይሆን በሂደት የመጣ ስርዓት ነው። ልክ እንደ ቋንቋ፣ ስነ ጥበብ እና ሕግ ሁሉ ሃይማኖትም የሰው ልጅ ግራ የሚያጋባውን ዓለም ለመረዳት ካለው ጥልቅ ፍላጎት የተነሳ የበቀለ ነው። ቤተ መቅደሶችና ቅዱሳት መጽሐፍት ከመፈጠራቸው ከረጅም ጊዜ በፊት የቀድሞ ሰዎች ሊቆጣጠሯቸው የማይችሏቸውን ኃይሎች፣ ሞትን፣ በሽታን፣ ማዕበልንና እጥረትን ይጋፈጡ ነበር። በዝግመተ ለውጥ ሂደት ለህልውናው ሲል ክስተቶችን የመመርመር ዝንባሌ ያዳበረው የሰው ልጅ አእምሮ ከእነዚህ ክስተቶች በስተጀርባ አድራጊ ኃይል አለ ብሎ ማሰብ ጀመረ። ከመጀመሪያው ግፊትም ጥንታዊ የሃይማኖት ግንዛቤዎች ተፈጠሩ። የመጀመሪያዎቹ የሃይማኖት መገለጫዎች አኒሚዝም ወይንም ሁሉም ነገር በነፍስ የማመን እይታ ነበር። አዳኝና ሰብሳቢ የነበሩ ጥንታዊ ሰዎች በእንስሳት፣ በዛፎች፣ በወንዞችና በቀድሞ አባቶቻቸው ውስጥ መናፍስት እንዳሉ ያምኑ ነበር። እነዚህ እምነቶች ረቂቅ ቴዎሎጂዎች ሳይሆኑ ተግባራዊ ማዕቀፎች ነበሩ። እድልና መከራን ያብራሩ፣ ጠባይን ይመሩ፣ እንዲሁም የቡድን አንድነትን ያጠናክሩ ነበር። ስርዓተ አምልኮዎች ስሜትን አንድ በማድረግ ጭንቀትን በመቀነስና የጋራ ትርጉምን በመፍጠር ረገድ በትናንሽ ማህበረሰቦች ውስጥ ለህልውና አስፈላጊ ሚና ነበራቸው። ማህበረሰቦች ይበልጥ ውስብስብ እየሆኑ ሲመጡ ሃይማኖትም አብሯቸው አደገ። የግብርና መስፋፋትና ቋሚ ስፍራዎች መፈጠር ፖሊቴይዝም ወይም ለተለያዩ ጉዳዮች የተለያዩ አማልክት መኖር እንዲመጣ አረገ። አማልክቱም እርሻን፣ ጦርነትን፣ የአየር ሁኔታንና ፍትህን በኃላፊነት የሚመሩ ሆኑ። እነዚህ አማልክት የማህበረሰቡን መዋቅር ያንጸባርቁ ነበር። በደረጃ የተከፋፈሉ፣ ግዛታዊ የሆኑና በመስዋዕትና በጸሎት የሚለመኑ ነበሩ። በዚህም ሃይማኖት ከፖለቲካዊ ስልጣን ጋር ተሳሰረ። ንጉሳዊ አገዛዝና ህግን ህጋዊነት የሚያረጋግጥ መሳሪያ ሆነ። በኋላ ላይ ሰፋ ያሉና የተለያዩ ስልጣኖች ሲፈጠሩ ሃይማኖት ሌላ ለውጥ አደረገ። ከአካባቢያዊ መናፍስት ይልቅ ለአጠቃላይ የሞራል ህግጋት ቅድሚያ የሚሰጥ ሞኖቴይዝም ወይም በአንድ አምላክ የማመን እምነት ተከሰተ። አማልክት ሰብአዊ ባህሪያቸው እየቀነሰና ይበልጥ ረቂቅ የህግ ሰጪ፣ ፈራጅና ፈጣሪ እየሆኑ መጡ። ይህ ለውጥ የሰፋፊ ማህበረሰቦችን ፍላጎት የሚያንጸባርቅ ነበር። ይህም የጋራ ስነ ምግባር፣ ማዕከላዊ ስልጣንና ከዝምድና ከጎሳ በላይ የሆነ የሞራል ተጠያቂነት ነው። በመቀጠል ፍልስፍናና ቴዎሎጂ ሃይማኖትን ይበልጥ አጠሩት። እሳቤዎች ቅንጅታዊ አሰራርን፣ ምክንያታዊ መሰረቶችንና ጥልቅ የሆኑ ረቂቅ ትርጉሞችን ፈለጉ። እንደ መለኮታዊ አንድነት፣ ልዕልናና ዓላማ ያሉ ጽንሰ ሀሳቦች ስርዓት ያዙ። ሆኖም ከዚህ መሻሻል ጎን ለጎን ጥርጣሬዎችም ተነሱ። ገጣሚያን፣ ፈላስፋዎችና ተቺዎች መገለጥን ወይም ሬቪሌሽን፣ ስርዓተ አምልኮንና መለኮታዊ ፍትህን ጥያቄ ውስጥ በመክተት ሃይማኖትን ከምክንያታዊነት ጋር እንዲጋፈጥ ገፋፉት። በዘመናዊው ዘመን ሳይንስ የሰው ልጅ ስለ አጽናፈ ዓለም ያለውን ግንዛቤ ለወጠው። በአንድ ወቅት በሃይማኖት ይገለጹ በነበሩ በርካታ መስኮች ተፈጥሯዊ ማብራሪያዎች መለኮታዊ ማብራሪያዎችን ተኩ። በዚህም ምክንያት ሃይማኖት ተፈጥሮን ከመተንተን በመሸሽ ትኩረቱን ትርጉም፣ ማንነትና ስነ ምግባር ላይ ያደረገ፣ ለብዙዎችም ስልጣኑን ሙሉ በሙሉ አጡ። በዝግመተ ለውጥ እይታ ሲታይ ሃይማኖት ተራ ቅዠት ወይም ደግሞ በጊዜ ውስጥ የቀዘቀዘ ዘላለማዊ እውነት አይደለም። ይልቁንም በእውቀት ፍላጎት፣ በማህበራዊ ጫናዎች እና በታሪካዊ ሁኔታዎች የተቀረጸ የሰው ልጅ ፈጠራ ነው። የሰው ልጅ ሲለወጥ ሃይማኖት ቅርጾችም ይለወጣሉ። አንድ ሰው ሃይማኖትን በአክብሮት፣ በትችት ወይም በራቀ እይታ ቢመለከተው የሃይማኖት እድገት ግን አንድ የሚናገረው ነገር አለ። እርሱም የሰው ልጅ ሰፊና ግዴለሽ በሆነው አጽናፈ ዓለም ውስጥ ለመረዳት፣ የቡድን አባል ለመሆንና ለመጽናት ያለው የማያቋርጥ ጥረት ነው።